ፋኖ አንዱ ሆኗል። ከዚህ በኋላ ፋኖ የዚህ ቡድን የዛ ቡድን የሚባል ነገር የለም። ይሄ ለአማራ ህዝብ ትግል ትልቅ ስኬት ተደርጎ ተወስዷልና ባለፈው መግለጫም ሰጣችኋል። በኮንፈረንሱ ላይም ተገኝታችሁ ማብራሪያ የሰጣችሁበት ሁኔታ ነው ያለው። እስቲ ከሻለቃ ዳዊት ልጀምርና እንዴት ነበር ይሄ አንድነት እንዴት ሊመጣ ቻለ? የእናንተስ ሚና እንዴት እንደነበረ ባጭሩ ቢነግሩን ሻለቃ ዳዊት። እሺ፣ እግዚአብሔር ይስጥልኝ መሳይ፣ እንደምን አለ? ይመቸናል ከአንተ ጋር መነጋገር። አስቸጋሪ ነበር። ነገር ግን ዋናው ወዳጄ አምባሳደር ብርሃነ መስቀልም ሊያረጋግጥ የሚችለው ሁለት ነጥቦች ናቸው፣ መሰረታዊ ነጥቦች ለዚህ ሰክሴስ ያደረሰን ሁለት ነገሮች ናቸው። አንደኛ የፋኖ መሪዎችን እኛ እናውቅላችኋለን ብለን መናገር አለመቻላችን። በዛ አይነት ስብት አልገባንም። እነሱ ችግሩን ከኛ የበለጠ የሚያውቁ እነሱ ናቸው። መፍትሄ የሚያገኙትም እነሱ ናቸው። መድረኩ ከተከፈተላቸውና ከተመቻቸ ተነጋግረው ይፈቱታል ብለን አምነን ከነሱ የበለጠ እናውቃለን ብለን አልገባንም። አዳማጮች ሆነን ሁኔታውን በተቻለ መጠን ለማመቻቸት በመግባታችን ነው። ትልቁ ነገር ትዕግስት ነው። ትዕግስት ነው በሁሉም ነገር። ይሄ ውይይት ሊፈርስ የሚችልበት ብዙ ነጥቦች ነበሩ፣ ብዙ ቦታዎች ላይ ነበሩ። ፈረሰ ስንል እንደገና እያስነሳ ነው። እንደገና የሆነው ትዕግስት ነው። ሰው ለመደማመጥ እንዲችል እንደገና እንዲነጋገሩበት ለማድረግ 320 ሰዓት ሁሉም መናገር የሚችለውን ሁሉ ተናገረ፣ ልዩነቱን ሁሉ ተናገረ። መጨረሻ ላይ ከመግባባት ውጭ ሌላ አማራጭ አልነበረውም። ለካ እንደዚህ ነው ብሎ ተዋወቁ። በቀደመታ እንዳልኩት ሲተዋወቁ ያ ቴንስ የነበረው ሁኔታ አትሞስፌር ተለውጦ ወዳጆች ሆኑ፣ በቅጽል ስም ይጠራሩ ጀመረ። ስለዚህ ያንን ግለት ማብረድ እና በተቻለ መጠን በትዕግስት በጥሞና እንዲደማመጡ ሁኔታውን መፍጠር ነው የኛ ስራ። ያ ነበር። እኛ መፍትሄ ይዘን አልቀረብንም። በዚህ ምክንያት ነው የሆነው። ምክንያቱም መፍትሄው ነበር፣ ድሮም ቢሆን እነሱ ውስጥ ነበረ። መፍትሄው ግን ቁጭ ብሎ በእንደኛ አይነት ታዛቢዎች አማካኝነት ቁጭ ብለው ለመነጋገር መቻላቸው ነው ይህንን ውጤት ያስገኘው። እንደምታውቀው እና አምባሳደር ብርሃነ የተናገርነው እኛን ሁሉንም 320 ሰዓቱንም አብረን ነበር። ሁሉንም አንድም ስብሰባ ያልተሰበሰብንበት ጊዜ የለም። 8ቱ ደግሞ የአርበኞች ደግሞ አንዳንድ ቀን ጦርነት ሲኖርና አንዳንድ ነገር ሲሆን አይመጡ ይሆናል እንጂ መጥተው ነበረ። ሁሉም ትዕግስት ነበረው፣ ለማዳመጥ ጉጉት ነበረው ውጤት ለማስገኘት። ያ ነው በዛ ምክንያት ነው አንድነት ሊቋጭ የተቻለው። አመሰግናለሁ። አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሳላስተዋውቅ ነው በቀጥታ የገባ ነው። ሻለቃ ዳዊት የጸጥታና ደህንነት እንደዚሁ ተመራማሪ ናቸው። ብዙ ጽሁፎችን በማቅረብ ከዚህ በፊት የነበረውን ስለሳቸው ማስታወቅ እንዲሁ ዝም ብሎ ለቀባሪው አረዳው ማለት ነው። ምክንያቱም በሰፊው በኢትዮጵያ ፖለቲካ ውስጥ የሚታወቁ ናቸው። አምባሳደር ብርሃነ መስቀል ነጋም እንደዚሁ በተባበሩት መንግስታት ድርጅት በአፍሪካ ህብረትም ከፍተኛ ዲፕሎማት ሆነው ሀገራቸውን ያገለገሉ ናቸው። ምናልባት ወደ ኋላ ላይ በቀጠናዊ ጉዳዮች ላይ ስንነጋገር አምባሳደር ብርሃነ መስቀል ነጋ ቀጥታ ካሁን ክስተቶች ጋር የሚገናኙ ነገሮችን በደንብ ሊነግሩ እንደሚችሉ ተስፋ አደርጋለሁ። ምክንያቱም በቀጠናው እርሶ አገልግሎት የሰጡበት አካባቢ ነው፣ በተለይ ሱዳን አካባቢ። ወደ አምባሳደር ብርሃነ መስቀል ልምጣና እኔም በቅርበት አውቀዋለሁ ይህንን የፋኖችን አንድነት ለማምጣት ምን ያህል አስቸጋሪ እንደነበረ። እውነት ለመናገር በቃላት ብቻ አልነበረም እርስ በርስ ሲጣሉ የነበሩት። ጥይት ሁሉ እየተተኳኮሱ አንዱ አንዱን የሚገልበት የሚያጠፋበት ሁኔታ እስከዛ ደረጃ የደረሰ ልዩነት ነበራቸው። ያንን ሁሉ አስታርቆ ጥይት መተኳኮስ፣ ቃላት መለዋወጥንም አቁመው ወደ አንድነት እንዲመጡ ማድረግ ቀላል የሚባል አይደለምና እንደው እንዴት ነበር አምባሳደር ብርሃነ መስቀል? አመሰግናለሁ አቶ መሳይ ስለጋበዝከንም። እንደዚሁ ሻለቃ ዳዊት ወልደ ጊዮርጊስ በደንብ ገልጸውታል። ትልቁ ነገር አሁንም ቢሆን የነሱ ፍላጎት ነው። እዛ ላይ ደርሰው ነበር። ከዚህ ከአንድነት ውጪ አማራጭ የለም። የአማራውን ትግል ለመግፋትም ወደፊት ኢትዮጵያንም ለማዳን ራሳቸውንም ቢሆን ለመከላከል አንድ ላይ ሆኖ ከመቆም በስተቀር ሌላ አይነት አማራጭ የለም የሚለው በእነሱ በመሪዎቹ ደረጃ ታምኖበት
ታች ባሉትም ተዋጊዎች ትልቁ ዲማንዳቸው ጥያቄያቸው ሆኖ መጥቷል። በዛን ወቅት እንደምታውቀውም በውጭም ያለው ዲያስፖራ አማራውም ሌላውም ኢትዮጵያን መዳን አለባት ብሎ የሚያምን ማንኛውም ኢትዮጵያ ሁሉ ተጽዕኖ ሲያደርግ ነበር በዚህ ላይ እና አይ ቲንክ ያ በዛ ኢንቫይሮንመንት ነው ውይይቱ የተጀመረው። ግን የነሱም ቅንነት ሪሊ ቶሎ ብሎ ይሄን ነገር ወደፊት ለመግፋት ወሳኝ ሆኖ ያገኘ ነው እሱ ነው። እንግዲህ ሻለቃ እንዳሉት የኛ ፋሲሊቴት ማድረግ ማመቻቸት፣ ስርዓቶችን ቦታው ላይ ማስቀመጥ እንደዛ አይነት ፕሮሲጀራል የሆኑ ነገሮች ላይ ነው አንዳንዴ ትልቅ ሁኔታዎች ሲፈጠሩ አለመግባባቶች ምናልባት እነሱ ላይ ሀሳብ ስጡ መፍትሄ ጠቁሙ ሲባል ነው ስንገባ የነበረው። ስለዚህ አይ ቲንክ ክሬዲቱ ሙሉ ለሙሉ ለነሱ የሚሰጥ ሆኖ ነው የማየው። አመሰግናለሁ። አመሰግናለሁ አምባሳደር። እንግዲህ ሻለቃ ዳዊት አሁንም እዛው የአንድነቱ ጉዳይ ላይ ልምጣና ትልቅ ውጤት ነው በወታደራዊም ሆነ በፖለቲካ አንድ ሆኖ መምጣታቸው ለአገዛዙ ፈተና እንደሚሆን አንድነቱ ከተመሰረተ በኋላ ያየናቸው መፍረክረኮች ያየናቸው መደናገጦች በግልጽ የሚያሳዩ ናቸው። እንደው ከዚህ በኋላ ምንም የምንሰጋው ነገር የለም ሁሉ ነገር ተጠናቋል አልቋል ብለን መውሰድ እንችላለን ወይስ እንደው ይሄንን ቢስተካከል እንዲህ አይነቱ ነገር ክፍተት ቢኖር ያ መዝጋት አለባቸው የምትሉት ነገር አለ? ከዚህ በኋላ አንድነቱ ከመጣ በኋላ የቀረ ነገር አለ እንደው ትተነው መሻገር የማንችለው ማስወገድ ያለብን የምትሉት ነገር አለ? አዎ፣ አንደኛ መዋቅሩ ተሰርቷል። ብዙ አብዛኛው 90% ቦታዎች ተመድበዋል። ነገር ግን ይሄ መዋቅር ራሱ ፋንክሽን እንዲያደርግ ሊሰራ የሚችል ከላይ እስከታች በጎንም ግንኙነት ያለው የስልጣን ተዋረድ ያለው የኃላፊነት ክፍፍሎች ያለው ተቋም እንዲሆን ትንሽ ስራ ያስፈልጋል። አሁን ያን እየሰሩ ናቸው በአሁኑ ጊዜ እና ያንን ካደረጉ ከእንግዲህ ወዲያ ሊመለስ አይችልም። ምክንያቱም ደንቡ ያስራቸዋል። ከድሮ የሚለየው በአምባሳደር ብርሃነ መስቀል በኋላ በርለጠ ሊያብራራው ይችላል። ሰነዶች አሉ፣ የተፈራረሙባቸው ሰነዶች አሉ። ከቃል ኪዳን ጀምሮ ቃል ኪዳን የመጀመሪያ ንግግሩ ሲጀመር መጀመሪያ የጀመርነው ቃል ኪዳን እንዲገቡ ነው። ከዛሬ ጀምሮ አንተኳኮስም፣ ትንኮሳ የለም የሚለው ነገር በዛ ላይ ቃል ኪዳን ገቡ። ያ ሁኔታውን አመቻቸው። ከመጀመሪያው ያ ሁኔታውን አመቻቸው። ከዛ በኋላ ብዙ ሰነዶች የፈረሙት አለ፣ ራሳቸው ያዘጋጁት እኛም ረድተን የተዘጋጁ ሰነዶች አሉ። በሰነዶች ይገዛሉ። በደንብ በህግ እና በስነ ስርዓት ፈርመው የተቀበሏቸውን ሰነዶች መከተል ይኖርባቸዋል። ያን የማስከበር ጉዳይ ትንሽ ጊዜ ይወስዳል። ይህን የሚያክል ኃይል ትልቅ ኃይል 60 ሚሊዮን ህዝብን አማራን የሚወክል የ120 ሚሊዮን ህዝብን ኢትዮጵያን ህዝብ የወደፊት ሁኔታ ሊወስን የሚችል አንድ ተቋም በጥሩ ሁኔታ እንዲሰራ ለማድረግ ብዙ ትግል ይኖርባቸዋል። እዛ ላይ መረባረብ አለብን። ይሄ ደግሞ ሊሆን የሚችለው አንዳንዱ እርዳታ ሊመጣ የሚችለው ከዲያስፖራው ነው እና ሊከፋፍላቸው የሚችለው ዲያስፖራ ነው። ሁለተኛው ፈተና ዲያስፖራ ነው። ዲያስፖራ ከጠላት እኩል የተፈታተናቸው ፋኖን የተወሰኑ የዲያስፖራ ክፍሎች ናቸው እና ያ ነገር ዲያስፖራ ውስጥ ራሱ አንድነት ቢፈጠር ለነሱ ጠንካራ ጎን መሆን ከቻል ይሄ አንድነት የማይሰራበት ምክንያት የለም። ስለዚህ ይሄ ዩኒቲ አሁን እዚህ በአማራው በፋኖ መካከል ያለው ዩኒቲ ወደ ፋኖ ወደ ዲያስፖራ አንድነት ላይ በሚዲያም ሆነ በጠቅላላ በልዩ መልኩ አንድነት መፈጠር አለበት፣ ዱፕሊኬት መደረግ አለበት ነው የምንለው። ሁለቱ ነገሮች ይመስሉኛል እኔ ለጊዜው ማተኩሮ ብርሃነ መስቀል የበለጠ ያብራራው። አምባሳደር ብርሃነ መስቀል እንግዲህ ከሚያሰጉ ነገሮች ተብለው ከሚጠቀሱት መሀል የርዕዮተ ዓለም ጉዳይ አለ። እዛ ውስጥ ገብታችሁ እናንተ ምላሽ ትሰጣላችሁ የሚለውን እርግጠኛ አይደለሁም። አንዳንድ ትግሉን የሚደግፉት ይሄ የርዕዮተ ዓለሙ ጉዳይ አማራዊነት ነው የግቡ መዳረሻ ወይም ደግሞ በዛ የተቃኘ ትግል ነው የሚደረገው የሚለው ሌሎችን አይጋብዝም። ሌሎች የኢትዮጵያ ኃይሎች ይህንን ትግል እንደው እምነት ሰጥተው አብረው ሊታገሉ የሚችሉት አይደለም ብሎ ይነሳል። ይህን እንደ ሀሳብ እንድታነሱት እንጂ
ይህንን የራሳቸው የሚመለከታቸው ወገኖች ምላሽ እንደሚሰጡን ተስፋ አደርጋለሁ። ይህን ጨምሮ አንዳንድ ክፍተቶች እንዳሉ እሰማለሁና ከዛ አንጻር የተስማሟቸው በመሰረታዊ ጉዳዮች ብቻ እንጂ በአጠቃላይ ሁሉን ነገር ጣጣቸውን ጨርሰው አይደለም ወደ አንድነቱ የመጡት የሚባለውን እንደው መግለጽ ይቻል ይሆን? አዎ ምንድነው እንግዲህ የሚፈለገው ነገር ተደርጓል። የሚፈለገው በመጀመሪያ ደረጃ እነዚህ ተበታትነው የነበሩት እርስ በርስም በተለያየ ቅድም እንደገለጽከው ግጭቶች ውስጥ ገብተው የነበሩ ኃይሎችን ወደ አንድ ማምጣት ነው። ግጭቶቹን ልዩነቶቹን አስወግዶ አንድ ላይ ሆነው በሆነ መዋቅር ታስረው እንዲገቡ ማድረግ ነው። እሱ ደግሞ እውነቱን ለመናገር ከጠበቅነው በላይ ነው ሄደው። ከጠበቅነው በላይ ማለት እንዴት ነው? ቅድም ሻለቃ እንደገለጹት በህግ በስነ ስርዓት በመርህ በዶክመንቶች በሰነዶች ተደግፎ ነው። የሚገርም ነው ያለው። ይሄ ውይይቱ በሙሉ ሬከርድ ተደርጓል፣ ተጽፏል፣ ሰነዶች ተይዘዋል። የተፈራረሟቸውም ሰነዶች ወደ 5 የሚሆኑ አሉ። እንግዲህ የተለያዩ ራሱ ፕሮሰሱ በስርዓት ነው የሄደው፣ በደንብ በስነ ስርዓት ሁሉ እና ሁሉ ነገር መሰረት ባለው አሰራር ነው የተከናወነው ማለት ነው። ከዚህ ጋር ተያይዞ እንግዲህ እንደው ቅድም ላነሳው ዋናው ጥያቄ እሱን ቀጥታ አድሬስ ለማድረግ ችግሮች አይኖርም ማለት አይደለም፣ ችግሮች የሉም ማለት አይደለም። ይሄ ማንኛውም ድርጅት ውስጥ ሊኖር የሚችል ነው። በአንድ ቀን ተመስርቶ ሁሉን ነገር አስተካክሎ የተነሳ ድርጅት የትም የለም። ግን የሚፈለጉትን መሰረታዊ የሆኑ ነገሮችን ያሟላ በጠንካራ መሰረት ላይ የተመሰረተ ድርጅት ነው ማለት እንችላለን። አንዱ ምንድነው? መርህ ነው። ይሄን የምንደባበቀው ነገር አይደለም አቶ መሳይ። መርህ የሌለው ድርጅትም ምንም አይነት ተቋም አይዘልቅም። እሱ ነው አንድ የሚያደርጋቸው። መርሁ ምንድነው? ሲጣሉበት የኖሩት አይ ቲንክ ይሄን ፈርተንም ወደ ኋላ ምን ነው ዝርዝር አንገባም። በርካታ መረጃዎች ናቸው እየወጡ ያሉት። እኛም በማፈን ሽንፈትን መሸፈን አይቻልም። ትክክለኛውን መረጃ ለህዝብ እንናገራለን። ከደሬ ኒውስ በቀን 2 ዜናዎችና የቀጥታ ስርጭትን መስማት ከፈለጋችሁ ባጭሩ የምለው መሳይ ከዚህ ከውይይታችን በታች ያለውን ሊንክ ይነኩታል። ራምብሉን እሱን ሲነኩት ፎሎ የሚላለ ፎሎውን ስትነኩት ምን ያደርግላቸዋል? ኢሜል ክሬት አድርጉ ይላቸዋል። የራሳቸው የራምብላቸው 1 ደቂቃ አይፈጅምና እልክ ሊይዘን ይገባል። አንዳንዴ 1 ደቂቃ ለማይገር ነገር መስነፍ የለብንምና አንዳንዴ የምንፈልጋቸው ድምጾች ሲጠፉብን እኛም ይሄን ማድረግ አለብን። ለተወሰነ ጊዜ እንደነገርኳችሁ ነው። አሁን ይህንንም የራምብል ዜናዎችንና ላይቮችን በርካታ ሰዎች በዩቲዩብ እየወሰዱ ደሬ ኒውስ እያሉ እየለጠፉት ነው። አንድ ነገር የማረጋግጥላችሁ ነገር ቢኖር ዩቲዩብ ላይ በአሁኑ ሰዓት የለውም። ቢያንስ ለተወሰነ ጊዜም አልኖርም። በእርግጠኝነት የምነግራችሁ በአሁኑ ሰዓት ላይ ሲሪየስ ሆኜ ራምብል ላይ እየሰራው ነው። በርካቶች እየተከተሉ ነው። ላይቫችንም ጥሩ እየሄደ ነው። በተለይ በአሁኑ ሰዓት ላይ ራምብል ጥሩ የሚሆነው ደግሞ ተመልካቾቻችን ነገርኳችሁ ቪዲዮዎችንና ፎቶዎችን ለማሰራጨት ትንሽ ነፃነቱ ግልጽ ነው። ስለዚህ በዚህ መታችሁ በዚህ አካውንት እንደነገርኳችሁ ክሊክ አድርጉት፣ ፎሎ የሚሉን ተጫኑ፣ ኢሜል ስጡ ሲላችሁ ኢሜል ክሬት አድርጉ። ሰብስክራይብ አደረጋችሁ ማለት ነው። በየዕለቱ ዜናችንን በየሰዓቱ ጭምር ከግንባር የሚመጡ ዜናዎችን የተለያዩ ዜናዎችን በትክክል እናቀርባለን። ከየቦታው እያጣራን እንደተለመደው ደሬ ኒውስን እዛ ላይ ታገኙታላችሁ። ሁላችሁንም ወዳችኋለሁ። አሁን ያልናችሁን ነገር አድርጉ። ከዚህ በላይ መሳይ ብዙ ስላልነው ስለተፈጠረው ችግር ብዙ መናገር አልፈለኩም። በቃ በዚህ በዩቲዩብ ላይ እየመጣ ባለው ጣጣ ማለት ነው።